የወር አበባው ከወትሮ ውጪ የተዛባ ቀኑን እየሳተ ወይም ከባድ ህመም እያመጣቦት እየተሰቃዩ ነው? ይህስ ነገር ከምን መጣ ብለው ራስዎን ጠይቀው ያውቃሉ? የሰውነታችንን ተፈጥሯዊ ሂደት በውስጥ በኩል የሚረብሹትና ውደቱን የሚያዛቡት ብዙ ምክንያቶች አሉ። በዚህ ቪዲዮ ውደቱን የሚያዛቡትን ዋና ዋና ምክንያቶች ከነምልክታቸው አንድ በአንድ እንመረምራለን። ከዚህም በተጨማሪ የትኛው ምልክት ከየትኛው የጤና ችግር ጋር ሊያያዝ እንደሚችል እያነጻጸረን የእርስዎ የወር አበባ መዛባት ከምን የመነጨ ሊሆን እንደሚችል በቀላሉ እንዲለዩ ለማድረግ እንሞክራለን። ሰላም ውድ እህቶች፣ ዶክተር ኤሌና ነኝ። ስለ ጤናዋ በቂ መረጃ ያላት ሴት ለመሆን ቻናሉን ሰብስክራይብ አድርጉ። ባለፈው ቪዲዮ ላይ የወር አበባ መደበኛና ጤናማ መሆኑን የምንለካባቸውን መንገዶች አይተን ነበረ። ዛሬ ደግሞ መዛባታቸውን የሚያስከትሉትን ምክንያቶች ለማየት እንሞክራለን። የወር አበባ መዛባት መንስኤዎችን በምንከፍልበት ጊዜ ችግሮቹ ከምንጩ ከየት እንደሚነሱ መረዳቱ ቀለል ያለ እንዲሆንልን ስለሚያደርግ በሁለት ዋና ዋና ነገሮች እንክፈላቸው። አንደኛ በሆርሞንና በሰውነት አሰራር ዙሪያ የሚፈጠሩ ምክንያቶች ሲሆኑ፣ ሁለተኛው ደግሞ በማህፀንና በስብጥር አካላት ላይ የሚፈጠሩ መዋቅራዊ ለውጦችና ሌሎች ምክንያቶች ናቸው። ስለዚህ በሆርሞን ከሚፈጠሩት ምክንያቶች ውስጥ አንደኛው የሆርሞን አለመመጣጠን ሲሆን በሰውነት ውስጥ ያሉ ሆርሞኖች እንደ ኢስትሮጅን እና ፕሮጀስትሮን ያሉት ሲዛቡ የዑደቱ መደበኛ ሂደት ይስተጓገላል። ይህ ደግሞ ኦቪሌሽን ወይንም ደግሞ በየወሩ የሚለቀቀውን እንቁላል እንዳይኖር በማድረግ ዑደቱ እንዲረዝም ወይም ደግሞ እንዲቀር ሊያደርግ ይችላል ማለት ነው። ሁለተኛው የወሊድ መከላከያ ዘዴዎች ሲሆኑ እንደ ሆርሞን መከላከያ ኪኒኖች፣ መርፌዎች ወይም እንክብሎች ያሉ የወሊድ መከላከያዎችን ሲጀምሩ ወይንም ሲቀይሩ ወይም ደግሞ ሲያቋርጡ በሰውነት ውስጥ ያለውን የሆርሞን መጠን በመቀያየር የወር አበባ ዑደትን ሊያዛቡ ይችላሉ ማለት ነው። ሶስተኛው ፖሊሲስቲክ ኦቫሪ ሲንድረም የምንለው ሲሆን በሴቶች ላይ የተለመደ የሆርሞን መዛባት ችግር ሲሆን ኦቫሪ ላይ ትናንሽ ኪስ መሰል ውሃ የቋጠሩ ነገሮች እንዲፈጠሩ በማድረግ የወር አበባ እንዲጠፋ፣ በወር መካከል ከፍተኛ መዛባት እንዲኖር ወይም ደግሞ ፈጽሞ እንዳይመጣ ያደርጋል። አራተኛው የታይሮይድ እጢ ችግሮች ሲሆኑ በአንገታችን ላይ የሚገኘው የታይሮይድ እጢ ሆርሞን ማምረቱ በጣም በሚበዛበት ጊዜ ሃይፐርታይሮይዲዝም ወይም ደግሞ ሲቀንስ ሃይፖታይሮይዲዝም በማምጣት በቀጥታ የሰውነትን ሜታቦሊዝም በመጉዳት የወር አበባ ዑደትን ሙሉ በሙሉ ያዛባል። አምስተኛ ከባድ ውጥረትና የስነ ልቦና ጫና ሲሆን ከፍተኛ የስነ ልቦና ወይም የአካል ጭንቀት በአንጎል ውስጥ ሆርሞኖችን የሚቆጣጠረውን ክፍል በመንካት ዑደቱን ሙሉ ለሙሉ ሊያዛባው ይችላል። ስድስተኛ ድንገተኛ የክብደት ለውጥ ወይም የአመጋገብ ልማድ መቀየር ሲሆን በጣም መቅጠን ወይንም ደግሞ ከመጠን በላይ ክብደት መጨመር፣ በተለይ ደግሞ በፍጥነት ከሆነ ወይንም ከባድ የአካል ብቃት እንቅስቃሴዎችን ማድረግ በሆርሞኑ መጠን ላይ ቀጥተኛ ተጽዕኖ ያሳድራል። በሁለተኛ ክፍል የከፈልነው በማህፀንና በአካባቢው ላይ ያሉ መዋቅራዊ ለውጦች ሲሆኑ እነዚህም ስትራክቸራል የምንላቸው ኮዞች ናቸው። በእነዚህ ውስጥም አንደኛ ፋይብሮይድ በማህፀን ግድግዳ ላይ የሚፈጠር ካንሰር ነክ ያልሆኑ እጢዎች ሲሆኑ የማህፀንን አጠቃላይ ስፋትና የደም አቅርቦት በመጨመር ከባድ ረጅምና ከፍተኛ ህመም ያለው የወር አበባ እንዲኖር ያደርጋሉ። ሁለተኛ ፖሊፕ ሲሆን በማህፀን ግድግዳ ወይም ውስጠኛ ሽፋን ላይ የሚፈጠሩ ትናንሽ እድገቶች ሲሆኑ በዑደት መካከል ላይ ያልተለመደ የደም መፍሰስ ወይንም ደግሞ የደም መታየት እንዲሁም ከግብረ ስጋ ግንኙነት በኋላ የሚፈጠር ደም እንዲኖር ሊያደርጉ ይችላሉ። ዘጠነኛ አዲኖማዮሲስ የምንለው ሲሆን የማህፀን ውስጥ ህዋስ ከማህፀን ውጭ ባለው የጡንቻ ክፍል ላይ ሲያድግ ማህፀኑ በደንብ እንዳይኮማተርና ከፍተኛ ህመም ያለው ከባድ ደም መፍሰስ እንዲፈጠር ያደርጋል። አስረኛ እጢዎች ወይም የካንሰር ህዋሳት ሲሆኑ አልፎ አልፎ ቢሆንም በማህፀን ውስጠኛ ሽፋን ላይ ሊፈጠሩ የሚችሉ አደገኛ የካንሰር ለውጦች ናቸው። ይህም ደግሞ ያልተለመደና ከባድ የደም መፍሰስ እንዲከሰት ሊያደርግ ይችላል። 11ኛ የደም መርጋት ስርዓት ችግሮች ሲሆኑ በሰውነታችን ላይ ደምን እንዲረጋ የሚያደርጉ ሴሎች ላይ ችግር ሲኖር ሲሆን ለምሳሌ የደም መርጋት ፕሮቲኖች እጥረት ሲያጋጥም፣ የደም መርጋት ችግር ካለ የወር አበባ መፍሰስ ከወትሮ በላይ ከባድ ሊሆን ይችላል። ታዲያ ይህ የደም መርጋት ስርዓት ችግሮች ቀጥታ በወር አበባ ላይ ብቻ ሳይሆን በቀላሉ ሊድኑ የሚችሉ መሰንጠቅ ወይም መድማት ሲፈጠርም ረጅም ጊዜ የደም መፍሰስ ችግር አብሮ የሚታይ ሲሆን ይህ ከወር አበባ ጋር ብቻ የተያያዘ ችግር አይደለም። ይህንን ሁሉ ካየን በኋላ 12ኛው ምክንያት የሚሆነው ኢዲዮፓቲክ ሲሆን ኢዲዮፓቲክ ማለት ሁሉም ምርመራዎች ተደርገው ምንም አይነት የችግሩ ምንጭ በትክክል ሳይታወቅ ሲቀር የሚሰጥ ምድብ ነው። ታዲያ እንግዲህ ዋና ዋናዎቹን ምልክቶች ካየ የኔ የወር አበባ መዛባት የትኛው ችግር ነው የሚል ጥያቄ ከተፈጠረ በምን ማወቅ እንደምንችል ለማየት እንሞክር። አንደኛ የማህፀን አካባቢ
በተለይ የታችኛው የሆድ ክፍልና የወገብ ህመም ካለ፣ በሆድ አካባቢ እብጠት ካለቦት አብዛኛውን ጊዜ እንደ ፋይብሮይድ ወይም አዲኖማዮሲስ ያሉ በማህፀን አካላት ላይ የተፈጠሩ መዋቅራዊ ለውጦች ሊሆኑ ስለሚችሉ ከፍተኛ የሆነ ጥንቃቄና ሕክምናን ይሻሉ። ሁለተኛው በወር አበባ መካከል የሚታይ የደም መፍሰስ ወይንም ስፖቲንግ ሲሆን ይህ ደግሞ ፖሊፕ ወይም የሆርሞን መዛባት ምክንያት ሊሆን ይችላል። ይህንን በተለየ መልኩ ማወቅ የምንችለው በሁለት የተለያዩ የወር አበባ ጊዜያት መሃል ረጅም ጊዜ የማይቆይ በመሃል እንደ ጠብታ ያለ ደም ታይቶ የሚጠፋ ከሆነ ይህ ፖሊፕን ሊያሳይ ይችላል። ሶስተኛው የወሊድ መከላከያዎችን መጠቀም ወይም መቀየር ከጀመሩ በኋላ ዑደቱ ከተዛባ ምክንያቱ የወሊድ መከላከያው ሊሆን ስለሚችል ቀድሞ ይጠቀሙት ወደነበረው የወሊድ መከላከያ በመቀየር ያንን ማጣራት ወይንም ቼክ ማድረግ ይቻላል። አራተኛው ከመጠን በላይ መፍሰስ፣ የፊት ቆዳ ላይ የሚወጣ ፀጉር ወይንም ብጉር ከወር አበባ መቅረት ጋር ተያይዞ ከታየበት የፖሊሲስቲክ ኦቫሪ ሲንድሮም ወይንም ፒሲኦኤስ ማሳያ ነው። አምስተኛ ድንገተኛ የክብደት መጨመር ወይም መቀነስ፣ የድካም ስሜትና ለቀዝቃዛ አየር አለመመቸት ወይንም ለሙቀት በጣም ሴንሲቲቭ መሆን ከታከለበት ደግሞ የታይሮይድ እጢ ችግር ሊኖርበት ስለሚችል ይህንን መመርመር ያስፈልጋል ማለት ነው። እነዚህ ምልክቶች ከታየቦ ትክክለኛውን ምክንያት ለማወቅ የሐኪም ምርመራ ማድረግ በጣም አስፈላጊ ነው። ምክንያቱም በቀላሉ ሊድኑ የሚችሉና ሊስተካከሉ የሚችሉ ህመሞች ጊዜ በመስጠትና ረጅም ጊዜ በመቆየት እንዲባባሱ ሊሆን ስለሚችል ማለት ነው። ይህ ቪዲዮ ከተመቻችሁና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ከሌሎች እህቶች ጋር እንዲደርስ አድርጉ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ